ሰላም ውድ የአብ ኒውስ ተከታታዮች እንደምን ቆያችሁ? የዕለቱን ዋና ዋና መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜና። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው ከምክር ቤቱ ለቀረበላቸው ጥያቄ መልስ ሰጥተዋል። ዋና ዋናዎቹም ስለ ኑሮ ውድነትና ዋጋ ግሽበት፣ ስለ ቤት ግንባታና ስለ ነዳጅ ዋጋ፣ ስለ ህዳሴ ግድብና ስለ ደሞዝ ጭማሪ እንዲሁም ስለ ባንኮች ይገኙበታል። ስለ ኢኮኖሚ ጉዳዮች ባብራሩበት ጊዜ የኢኮኖሚ ሪፎርም ከሚጠበቀው በላይ ውጤት ያስገኘና ይበል ይጠንክር የሚያሰኝ ነው ተብሏል። ካለምንም ጥርጥር የፕሮፋይሊንግ ስራ ሲጠናቀቅ የኢትዮጵያ የብድር ሁኔታ ከቀይ መስመር ወጥቶ ወደ መካከለኛ እና የተሻለ እንደሚሆን አልጠራጠርም ሲሉ ገልጸዋል። ባለፈው ዓመት ለገቢ ንግድ ያወጣነው ወጪ በ6 ወራት ውስጥ 11.3 ቢሊዮን ዶላር ሆኗል። በግብርናው ዘርፍ የመጣው ውጤት ሲገመገም ኢትዮጵያ በ2010 ዓመተ ምህረት 4700 ገደማ ትራክተሮች ነበሯት። አሁን ደግሞ 27000 ትራክተሮች አሏት። ኮምባይነር ደግሞ በ2010 ዓመተ ምህረት 338 የነበራት ሲሆን አሁን ደግሞ 8700 ኮምባይነር አላት። ምርትም በቶሎ ለመሰብሰብ አስችሏል ተብሏል። ማዳበሪያን በሚመለከት ደግሞ እንደየአካባቢውና እንደየአፈሩ ባህሪ ማዳበሪያን ለማዘጋጀት በየክልሉ ላብ ወይም የአፈር መመርመሪያ ቦታ እያዘጋጀን ነው ተብሏል። በኢትዮጵያ ውስጥ 2.6 ሚሊዮን ቢዝነሶች እንዳሉ ተቆጥረዋል። ከዚህም 17%ቱ ወይም 413000 አምራች ኢንዱስትሪዎች መሆናቸውን ታውቋል። ከቬትናም የመጣው ቶዮ የተሰኘው የሶላር ኩባንያ በ6 ወራት ውስጥ ብቻ 66 ሚሊዮን ኤክስፖርት አድርጓል። ሌሎችም 5 ድርጅቶችና ፋብሪካዎች ወደ ሀገር ውስጥ አምጥተናል። በቀጣይ ዓመት ከሶላር ብቻ 900 ሚሊዮን ዶላር እናገኛለን ብለዋል። የኑሮ ውድነትን ለመቀነስና ግሽበቱን ለማረጋጋት በተደረገው ጥረት ወደ ነጠላ አሃዝ 9.7 በመቶ ደርሷል ተብሏል። የቤት ፖሊሲ በቅርቡ መጽደቁንና በቀጣይ 5 ዓመታት 1.5 ሚሊዮን ቤት በመንግስትና በግል አጋርነት መገንባት አለብን ብለን እየሰራን ነው ተብሏል። የሞርጌጅ ባንክ ስርዓትን ለመፍጠር ፖሊሲ እያዘጋጀን የፋይናንስ የቴክኖሎጂ ዝግጅቶችን እየሰራን ነው ተብሏል። ቤቶች በሚገነቡ ጊዜ በየአካባቢያቸው ትምህርት ቤትና የግንባታ ቦታዎችን አብረን ማካተት ስላለብን ዲዛይን እየተሰራበት ነው ተብሏል። እሺ ዮኒ፣ ጠቅላይ ሚኒስቴሩ ባቀረቡት ሌሎች ትንታኔዎች ላይ መቀጠል ትችላለህ። እሺ እንደምን ዋላችሁ ውድ የአብ ሚዲያ አድማጭና ተከታታዮች። በቀጣይም ጠቅላይ ሚኒስቴሩ ነዳጅን በተመለከተ ስላቀረቡት ማብራሪያ እቀጥላለሁ። ነዳጅ በባለፈው ዓመት ከ60 እስከ 90 ዶላር መዋዠቁን ገልጸው በመካከለኛው ምስራቅ በነበረው ውጥረት ዋጋው ከፍና ዝቅ ሲል መቆየቱን ተናግረዋል። ከኛ ጋር ግንኙነት የለውም። ሻጮች ሲጨምሩ የሚጨምር ሲቀንሱ የሚቀንስ ነው። እኛ ባለፈው 1 ዓመት ተኩል የነዳጅን ዋጋ የቀየርነው ለ7 ጊዜ ብቻ ነው። ሌላ አገር ላይ እንደዚህ አይደለም። እኛ ጨመረ ብለን ከጨመርን ህዝባችን ይጎዳል በሚል ነው ብለዋል። ከጎረቤት አገራት አንጻር ነዳጅ ለምሳሌ በጅቡቲ 269 ብር ነው ህጋዊ ዋጋው። ናይሮቢ ላይ 220 ብር ነው በህጋዊ ዋጋው። ካምፓላ ላይ 218 ብር ነው ብለዋል። አዲስ አበባ ላይ ግን 129 ብር ነው። ከውጪ የሚመጣው ነዳጅ እየተቀሸበና እኛ ወደብ ሳይኖረን ወደብ ካላቸው አገሮች እኩል በድጎማ ኃይል እያቀረብን ነው ብለዋል። ታዲያ በበቂ ሁኔታ ነዳጅ ከቀረበ ሰልፍ ምን አመጣው ለሚል ጥያቄ መልሱ ስግብግብ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉት ተግባር በበቂ ሁኔታ መቆጣጠር ስላልቻልን ነው፣ ሲስተሙም ስለማይመች ነው ብለዋል። በቀጣይ የኑሮ ውድነትን በተመለከተ ኑሮ ውድነትን ለመቀነስ እንቅፋት ከሆኑት ውስጥ የምርታማነት ማነስና የፍላጎትና የአቅርቦት አለመመጣጠን ሲሆን፣ ሁለተኛው ምክንያት ደግሞ የገቢ ማነስ ምክንያት ወጪ ለማውጣት የሚገደዱባቸው ሁኔታዎች ከገቢው ጋር አይመጣጠኑም ብለዋል። ማሳደግ ያስፈልጋል። ለዚህ ነው አምናም ዘንድሮም ደሞዝ የጨመርነው ብለዋል። ገቢው አነስተኛ ለሆነ አሁንም ደሞዙ በቂ አይደለም። ስለዚህ ገቢ ማሳደግ ያስፈልጋል ብለዋል። የህዳሴ ግድብን በተመለከተ ግድቡን ካለ 1 ብር እርዳታና ካለ 1 ብር ብድር ያሳካነው የመንግስትና የህዝብ ፕሮጀክት ነው። አይሰራም ሊባል አይቻልም፣ ግፍ ነው ብለዋል። በህዳሴው ላይ ጀግኖች ኢትዮጵያውያን
ቁርጠኛ አቋም በአገር ውስጥና ከአገር ውጭ ያሉ ኢትዮጵያውያን በቁርጠኝነት የሰሩት ፕሮጀክት ነው ብለዋል። የፋይናንስ ሴክተሩን በሚመለከት ጠቅላይ ሚኒስትሩ እንደተናገሩት መቀየር ከምንፈልገው ኤሪያ አንዱ ነው። ከተለወጡ ጉዳዮች ውስጥ አንዱ ወለድን ማሻሻል ነው። ትራንዛክሽን ማሳደግ፣ በግል ባንኮች መካከል ያለውን የገንዘብና የዶላር ግብይት በብሔራዊ ባንክ ብቻ የነበረውን በጎንዮሽ እንዲያድግ ማስቻል ነው። በዚህም በባለፈው 6 ወር ከግማሽ ትሪሊዮን ያላነሰ ገንዘብ ተሻሽጧል። በዚህም ምክንያት በ6 ወር ውስጥ የገንዘብ አቅርቦት ከ10% በላይ ጨምሯል። ቁጠባ 44% በላይ አድጓል። የተሰበሰበ ብድርም ከ68% በላይ አድጓል። ያቀረብነው የብድር 123% ያደገ ሲሆን 90%ቱ የሄደው ወደ ግሉ ዘርፍ ነው ብለዋል። ኬንያ ግን ከ6 እስከ 8 በመቶ ድርሻ አላቸው። ለምን? የውጭዎቹ ስላሉ። የናይጄሪያም ከ10 እስከ 12 በመቶ እድገት አላቸው የውጭ ባንኮች ስለሚንቀሳቀሱ። ደቡብ አፍሪካም ከ13 እስከ 15 በመቶ ድርሻ አላቸው የደረጃ አቅም ስላላቸው። እኛ ጋር የውጭ ባንኮች ቢመጡ በግለሰብ ደረጃ 7 በመቶ፣ በተቋም ደረጃ 10 በመቶ ብቻ ነው ኢንቨስት ማድረግ የሚችሉት። የስትራቴጂካል ኢንቨስተሮችም ከሆኑ ከ40% ሼር በላይ መያዝ አይችሉም ብለዋል። በዕለቱም ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ሌሎች አባላት ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። ሙሉ መረጃ ከፈለጋችሁ በተለያዩ ሚዲያዎች ማግኘት ትችላላችሁ። ለዛሬ ያዝነውን ዜና በዚሁ አበቃን። ነገ በሌሎች ዜናዎች እስከምንገናኝ ደህና ቆዩን።